ያቆምኳትን አገር ተፈትኜ በሳት አስምርበት ይውል ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራይ ላንሳት። አባይ ለዘዴው አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ ጎሽ አራየው ስቃውን የው የሕዝቡን ሲቃ እንዴት እንዳንጎራጎረው የው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የሕዝብን ሕመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር። በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ዳር አለልሃ። ልድገመው። አዲስ አበባ አዱ ሸገር እንኳን ሸገሩ እንኳን አዲስ አበባው እንኳን አዲስ አበቤው እንኳን ሸገሩ የሁሉ አይደሉ ሙሉ አገሩ አለ። ይኸውልህ አብይ አህመድ ከ5 ድርጅቶች ጋር ተፈራርሞ አዲስ አበባማ ኬኛ አለ። ይኸውልህ አዲስ አበባማ የዚህ ብሔር ጠል ነው አለ። እንዲህ ያለውን ነውረኛ አንደበት ቅኔ ባዘለ ትርጉም ባለው ምርጥ አገላለጽ ስንኙን ከዜማ ጋር አዋህዶ ለጉሮሮው እንዲመቸው አድርጎ ሰፋና አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላ አገሩ። እንኳን አዲስ አበባ ድፍን ኢትዮጵያ የሁላችንም ናት። የከሌ የከሌ ብለህ ለያይተህ ስታበቃ እንደገና አዲስ አበባ የእኔ እንዴት ይባላል? ነውር አይደለም ወይ? ያመነ ሕዝብ እንዴት ይከዳል? ዳር እስከ ዳር ሆ ብለን ወጥተን ብንቀበል መሃል ገብታችሁ ዳር ታደርጉን ወይ አለ። መሃል ገብተው ዳር አረጉን። ዳር ዳሩን ከበቡት። አዲስ አበባን መሃል ገቡ። 100,000 ሰው 100,000 አባወራ አፈናቀሉና አፈናቅልልሃል እኛ ፕሮጀክት ስላለን አሉ። አየህ ያቆምኳትን አገር ተፈትኜ በሳት አስምርበት ይውል ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራይ ላንሳት። አያቶችህን ይውል የአያቶችህን አንደበት ነው የተቀኘል የነገረ የቅድመ አያቶችህ የአያቶችን አንደበት ነው አሁን ያለል። ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስትር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ለሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄንም ይሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ
ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል፣ አምኖ መከዳት እንዴት ያማል፣ ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም፣ እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ ጎሽ አራየው ስቃውኔው የሕዝቡን ሲቃ እንዴት እንዳንጎራጎረው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የሕዝብን ሕመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡ